ይሄ ወንዝ የምታዩት ውሃ ብቻ ሳይሆን የተለያየ ሽታ ያለው ቆሻሻ ጭምር ስለሆነ ህዝበ ክርስቲያኑ ሲያስቀድስ በጣም ሽታው አስቸጋሪ ስለሆነ ብዙ ህዝበ ክርስቲያኖች እየታመሙም ስለተቸገርን ከፍተኛ የሆነ ጸብ ተነሳና እዚህ ቦታ ላይ ወንድሞቻችንን በሰማዕትነት ሁለት ወንድሞቻችንን በሰማዕትነት ገባ። በዚህ ቤተክርስቲያን ላይ የዛሬ 6 ዓመት የደረሰብን ግፍና መከራ ይሄ ነው የማይባል ነው በእኛ ላይ የደረሰው። ሁለት ልጆች ሰማዕታት ሲሆኑ 26 ልጆች የቆሰሉ ልጆች አሉ ከመሃላቸው። ይሄ የወንዙ ጉዳይ በጣም አሳሳቢ ነው። ሽታ አለው። ህፃናት ልጆች መተው እዚህ ቦታ ሲመጡ ሰንበት ተማሪዎች ብዙ ጊዜ በጉንፋን ይጠቃሉ እና በጣም አስቸጋሪ ነው። አዛውንት እናት አባቶቻችን ራሱ አሁን እየቀነሱብን። በዚህ ጋር የሚያልፍ ወንዝ አለ፣ በጣም ሽታ አለው። እንደገና በኋላ በኩልም የሚያልፍ ወንዝ አለ። ያ ወንዝ የቤተ ክርስቲያኗን መሰረት እየናደው ነው። ኑ ፈሪሃ እግዚአብሔር ማርክሙ ልጆች ኑ ፈሪሃ እግዚአብሔርን አስተምራችኋለሁ ብሎ ነብይ እግዚአብሔር ቅዱስ ዳዊት እንደነገረን እንዳስተማረን ፈሪሃ እግዚአብሔርን የምንማርባት ቅድስናን ንጽህናን የምንላበስባት ይህንን ክፉ ዘመን በጾም በጸሎት ተወስነን የምናልፍባት እናታችን ቅድስት ቤተ ክርስቲያን ናትና የክፉ ቀን መሸሸጊያችን አምባ መጠጊያችን ብናለቅስ መጥተን ብናነባ እንባችን የምትታበስባት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 122 ቁጥር 7 ላይ በጌጠኛ ቤትህ ልማት ይሁን ብሎ ተናግሯል። የእግዚአብሔር ቤት ቤተ ክርስቲያን ጌጧ መንፈስ ቅዱስ ነው። በመንፈስ ቅዱስ ያጌጠች የተዋበች ቤተ ክርስቲያን በዚህች ቤተ ክርስቲያን ውስጥ ደግሞ የተለያዩ መንፈሳዊ ልማቶችን ማልማት እንደሚገባ ቅዱስ ዳዊት ተናግሯል። አሁን ያለንበት ቦታ የቦሌ ምዕራፈ ሰማዕታት ወደ ደብረ ብስራት ቅዱስ ገብርኤልና ቅድስት አርሴማ ቤተ ክርስቲያን ነው የምንገኘው። ይሄ ቤተ ክርስቲያን እንግዲህ በዚህ በማዶ በኩል 24 ቀበሌ በዚህ ደግሞ 22 እነዚህን የሚያዋስን መሀል ቦታ ላይ ያለ ቤተ ክርስቲያን ነው። ይሄ ቤተ ክርስቲያን ባጭሩ እንደሌሎቹ አብያተ ክርስቲያናት ቦታ ተመርጦ እዚህ ቦታ ይሰራ ተብሎ የተሰራ ሳይሆን ራሱ በእግዚአብሔር ፈቃድ ወጣቶች መስዋዕትነትን ከፍለው የተሰራ የተመሰረተ ቤተ ክርስቲያን ነው። ሁለት ወጣቶች በዚህ ቦታ አርፈዋል፣ ሰማዕትነትን ተቀብለዋል። ሌሎች ደግሞ እግራቸውን አጥተው በክራንች የሚሄዱም አሉ። እንዲሁ በጥይት በመሳሪያ ተመተው የቆሰሉም ደግሞ ብዙ ወገኖቻችን አሉና ይሄ መስዋዕትነት ተከፍሎ የተመሰረተ ቤተ ክርስቲያን ነው። እንግዲህ ቤተ ክርስቲያኑ ከተመሰረተ 6 ዓመታትን አስቆጥሯል። ለመጀመሪያ ጊዜ ጥር 24 2012 ዓመተ ምህረት ነው ቅዳሴ የተቀደሰው በዚህ ቦታ ላይ። ታሪካዊ እንደመሆኑ መጠን ይሄ ቤተ ክርስቲያን በዚህ በቤተ ክርስቲያኑ ቅጽረ ግቢ ውስጥ እዚህ ጋር የምታዩት ትልቅ ወንዝ አለ። በዛ በኩል ደግሞ የሚመጣ ሌላ ወንዝ አለ። ሁለት ወንዞች የሚገናኙበት ቦታ ነው። እዚህ ጋር የሚታየው ደግሞ ወንዙን የማስቀየስ ዳይቨርት የማድረግ ስራ ነው እዚህ ጋር እየሰራን ያለ ነው። ይሄንን ወንዝ ማስቀየስ ያስፈለገበት ትልቁ ምክንያት ቤተክርስቲያኑ ታሪካዊ እንደመሆኑ መጠን በብዙ መስዋዕትነት የተሰራ ቤተክርስቲያን እንደመሆኑ መጠን በመላው ዓለም ያላችሁ ህዝበ ክርስቲያኖች በሀገር ውስጥም ያላችሁ ይሄንን ቦታ በታሪክነቱ በመስዋዕትነት የተተከለ ቤተክርስቲያን መሆኑን ሁላችሁም የምታውቁት ጉዳይ ነው። በዚህ መሰረት ትልቁ ካቴድራል 3000 ካሬ ሜትር ላይ የሚያርፈው ካቴድራል የሚሰራው እንደምታዩት እዚህ ወንዝ ላይ ስለሆነ ቤተክርስቲያኑን ወይም ካቴድራሉን ለመስራት ደግሞ ይሄ ወንዝ የግድ ወደ ሌላ መቀየስ ስለሚገባው በዚህ ቦታ የወንዝ ቅየሳ አድርገን በአሁን ሰዓት 70% ተሰርቶ እየተጠናቀቀ ያለበት ሁኔታ ነው ያለው። ይሄንን ወንዝ እንግዲህ ስናስቀይስ የመጀመሪያው እዚህ ጋር ቤተክርስቲያኑን ለመስራት ወንዙ ወደ ሌላ ቦታ መቀየስ ስላለበት ነው። በሌላ መልኩ ደግሞ መቃኞ ቤተክርስቲያን እዚህ ከኔ በስተጀርባ ላይ ይገኛል። ይሄ ቤተክርስቲያን ወንዙ እየሸረሸረው ከባድ አደጋ ላይ እየወደቀ ስለሆነ
የዘንድሮን ክረምት ቢያልፍ የመፍረስ አጋጣሚ ሊገጥመው ስለሚችል ቤተ ክርስቲያኑንም ከመፍረስና ከመውደቅ ለመታደግ በሌላ መልኩ ደግሞ ይሄ ወንዝ የምታዩት ውሃ ብቻ ሳይሆን የተለያየ ሽታ ያለው ቆሻሻ ጭምር ስለሆነ ህዝበ ክርስቲያኑ ሲያስቀድስ በጣም ሽታው አስቸጋሪ ስለሆነ ብዙ ህዝበ ክርስቲያኖች እየታመሙም ስለተቸገርን ይህንንም ጭምር ለማስወገድ በእነዚህ ምክንያቶች የዚህ የወንዝ ቅየሳ አስፈላጊ ሆኖ ተገኝቷል። እንግዲህ ወንዙን ስናስቀይስ እንደምታዩት እስካሁን ድረስ ላዩ ክፍት ነው ያለው። ላዩ ክፍት የሆነበት ምክንያት የዘንድሮውን ክረምት አይተን የውሃው የግፊት መጠን ታይቶ መጠነኛ ከሆነ ባለሙያዎቹ በሚወስኑት ውሳኔ ከላዩ የመድፈን ስራ ይሰራል። በዚህ መልኩ እንግዲህ ስራው ባማረ መልኩ የተሰራ ሲገኝ ቀጣዩ ወንዙን ለማጠናቀቅና ካቴድራሉን ለማስጀመር እንዲሁም እዚህ ወንዙን ለማስደፈን ከላይ ያለውን ከፍተኛ ወጪ ነው የሚጠይቀን። ይሄ ቤተክርስቲያን አዲስ እንደመሆኑ መጠን ከተመሰረተ ገና 6 ዓመቱ ስለሆነ ገቢ የለውም። ቤተክርስቲያኑ ደሞዝ እንኳን የሚከፈለው ከምእመናን በሚገኘው ሙዳየ ምጽዋት እየተቆጠረ እንጂ ቋሚ የሆነ ገቢ ይሄ ቤተክርስቲያን የለውም። በዚህ መሰረት እስካሁን ድረስ ይሄ የምታዩት ግንባታ የተገነባው ምእመናኑ ድንጋዩን፣ አሸዋውን፣ ጠጠሩን፣ ሲሚንቶውን አስፈላጊ የሆነውን ለስራ የሚያስፈልገውን ማቴሪያሎች ምእመናን እያመጡልን ነው እስካሁን ድረስ የሰራ ነው። ምንም አይነት የገቢ ማሰባሰቢያም አላደረግንም። ምእመናን ባደረጉልን ትብብር ነው እስካሁን ድረስ የደረስነውና ቀጣዩ ስራችን ደግሞ የወንዙን ማጠናቀቅ ስራና አዲሱን ቤተክርስቲያን የማስጀመር ስራ ስናስብ ወጪው በጣም ከባድ ነው የሚሆነው። በተለይም ደግሞ ይሄ ወንዝ ክረምት ሳይደርስ ካልተጠናቀቀ የሰራነው ስራ ሁሉ እንደገና ወደ ኋላ መልሶ ሊፈርስብንና አደጋ ላይ ሊወርቅብን ስለሚችል ክረምቱን ተሽቀዳድመን ቶሎ የወንዝ ማስቀየሱን ስራ ለመፈጸም ስለፈለግን በመላው ዓለም የምትገኙ የእግዚአብሔር ቤተሰቦች ክርስቲያኖች በአገር ውስጥም በውጭም ያላችሁ ይህንን ታሪካዊ ቦታ ቀደም ሲልም ብዙ ረድታችኋል፣ ብዙ አግዛችሁናል። ወደፊትም ደግሞ ወንዙን ለማጠናቀቅ ከዚያም ሲያልፍ ደግሞ ካቴድራሉን ለማስጀመር እንድንችል የእርዳታ እጃችሁን ትብብር እንድታደርጉልን በልዑል እግዚአብሔር ስም በመላኩ በቅዱስ ገብርኤል እንዲሁም በሰማዕቷ በቅድስት አርሴማ ስም እንጠይቃለን። እናንተ በምታደርጉልን ትብብር ነው ቀጣዩ ስራ ሊሰራ የሚችለውና ይህንን የወንዝ ቅየሳ ክረምት ሳይደርስ በፊት ከአደጋ እንታደገው እያል ሁላችንም ቅዱስ ዳዊት እንዳለው በጌጠኛ ቤትህ ልማት ይሁን ብሎ እንደተናገረው በዚህ ይህን የእግዚአብሔር ቤት ታሪካዊ ቦታ ልማቱን አልመተን ሁላችሁም አሸራችሁ እንድታስቀምጡ በገንዘብም በእውቀትም በጉልበታችሁም በሁሉም ነገር በምትችሉት ሁሉ እንድታግዙን መንፈሳዊ ጥሪያችንን እናስተላልፋለን። እግዚአብሔር አምላካችን ሁላችንንም በያለንበት ይባርክ። ያዕቆብ ዳንኤል እባላለሁ። በዚህ በ22 እና በ24 ቀበሌ አካባቢ በቅድስት አርሴማና ወብስራተ ቅዱስ ገብርኤል ቤተክርስቲያን የዛኔ በተፈጠረው ችግር 2012 ጥር 26 በጥይት የተመታው ልጅ ነኝ። ሁለት ወንድሞቻችን ሚኪያስ ፋኖስና ሚሊዮን ድንበሩ የሚባሉ ወንድሞቻችን ሰማዕትነት ሲቀበሉ እኔ የተረፍኩ ልጅ ነኝ። እንደምታዩት አሁን የአካል ጉዳተኛ ሆኜ ያለሁት እና በሚያኮራ መንገድ ነው ይህን ነገር ያደረግነው። የምንኮራበትም ታሪካችን ነው እና ይቺ ቤተክርስቲያን ከዛ ጊዜ ጀምሮ አሁን 6 ዓመት ሞልቷታል። ያ ጊዜ ከተፈጠረ ከተመሰረተም 6 ዓመት ሞልቶታል እና እንደምታዩት ነው። ብዙ ኮንስትራክሽን ሂደት ላይ ነው ያለችው። ብዙ ቃል የገቡላት የመንግስት አካላቶችም ነበሩ። ያም ቃል አልተፈጸመም። አሁን እንደምታዩት ግን እነዚህ ወንዞች በዚህ ጋር የሚያልፍ ወንዝ አለ። በጣም ሽታ አለው። እንደገና በኋላ በኩልም የሚያልፍ ወንዝ አለ። ያ ወንዝ የቤተክርስቲያኗን መሰረት እየናደው ነው የሚገኘው አሁን ላይና የደም መስዋዕትነት የህይወት መስዋዕትነት ተከፍሎ ነው እቺ ቤተክርስቲያን የተመሰረተችው። አሁን ደግሞ ምእመኑ በገንዘብና በጉልበት መስዋዕትነት የሚከፍልበት ጊዜ ደርሷልና እቺን ቤተክርስቲያን ተባብራችሁ እንድታሰሩ የገንዘብ አቅም ያላችሁ በአቅማችሁ እንድታሰሯት፣ የጉልበት አቅም ያላችሁም ደግሞ በጉልበታችሁ እንድታግዟት ለመጠየቅ ነው። እግዚአብሔር ያክብርልን። ይህንን ስታደርጉ ሰማዕታቱም ደማቸው በከንቱ ፈሶ አልቀረም ማለት ነው። እኛም ደማችን በከንቱ ፈሶ አልቀረም ማለት ነውና ለሁላችንም ለጋራ ጥቅም ሲባል እቺን ቤተክርስቲያን እንድታሰሯት። አሁን 70% ተሰርቷል።
ግን የቀረው በገንዘብ እጥረት ስለቆመ እሱን እንድናስቀጥል ነው የምጠይቃችሁ ህዝበ ክርስቲያኖችን። አመሰግናለሁ። ስንቅነሽ ሞላ እባላለሁ። የሚካኤል ፋኖስ ኃይለ መስቀል እናት ነኝ። የመጀመሪያው የሰማዕቱ እናት ነኝ። በዚህ ቤተ ክርስቲያን ላይ የዛሬ 6 ዓመት የደረሰብን ግፍና መከራ ይሄ ነው የማይባል ነው በእኛ ላይ የደረሰው። 2 ልጆች ሰማዕታት ሲሆኑ 26 ልጆች የቆሰሉ ልጆች አሉ ከመሀላቸው። ስለዚህ እኛ ጋር አሁን ይሄ ቤተ ክርስቲያን በእነሱ ስም ተመስርቶ በእነሱ ስም ቆሞ ያለ ቤተ ክርስቲያን ስለሆነ እቺ ቤተ ክርስቲያን አሁን ተስተካክላ በዚህ በመቃኙ ብቻ ሳይሆን የምንቀረው በትክክል በትልቁ ካቴድራሉ ተጀምሮ እንዲሰራለን በትትና እንለምናለን። በመጀመሪያ ሲቀጥል ደግሞ ማለት ነው አሁን የወንዙ ልማት ተጀምሯል። ወንዙ እየተካሄደ ነው። ወንዙ ኃይለኛ ወንዝ ነው። ወንዙ ከድሮም ኃይለኛ ነው እናውቀዋለንና እኛውን የምንፈልገው ወንዙ እንዲሰራልን ነው እና ከውጭም ከውስጥም ያ ህዝበ ክርስቲያን ኦርቶዶክስ የሆነ በሙሉ እዚህ ቤተ ክርስቲያን ላይ ተባብሮ የልጆቹ ደም መሬት እንዳይቀር እንዲያሰራልን በትትና እንገልጻለን። ጆኒ ነው የሚባለው የዚህ አካባቢ ወጣትና በወቅቱ እቺ ቤተ ክርስቲያን ስትመሰረት የነበርኩ ሰው ነበርኩኝ። የመስራች ኮሚቴና የአዲስ ኮሚቴ ጥምር ሰብሳቢ ነበርኩኝ። እንደምትመለከቱት እቺ የቅዱስ ገብርኤልና ቅድስት አርሴማ ቤተ ክርስቲያን በ2012 ዓመተ ምህረት ነው የተመሰረተችው። ከዛ በፊት ግን የቀደመ ታሪክ ነበራትና እንደምትመለከቱት እዚህ ጋር የምናየው ቤተ ክርስቲያን የመጀመሪያዋ መቃኞ ቤተ ክርስቲያን ናትና አባቶች በሽቦ ያሰሯት ናትና አመሰራረቱም ከ70 ዓመት በላይ የሆናቸው አባቶች ይሄንን ቤተ ክርስቲያን ለመመስረት ከፍተኛ የሆነ ተጋድሎ ፈጽመዋልና በወቅቱ በነበረው ከንቲባ የተለያዩ ጥያቄዎችን አቅርበዋል ከ2008 ዓመተ ምህረት ጀምሮ። ነገር ግን አልተፈቀደላቸውም። በ2012 ዓመተ ምህረት ፓስተር ዮናታን ይሄንን ጥያቄ ያቀረበና ባቀረበ በሳምንት ውስጥ ቦታው ተፈቀደለት እና ካርታ ተሰራለት። ይሄ መረጃ ደረሰን አጋጣሚ ሆኖ ስለዚህ አባቶች በሌሊት 6 ሰዓት ከ2008 ዓመተ ምህረት ጀምሮ የደከምንበት የለፋንበት በአካባቢያችን ያለ ቦታ ነውና አሳልፈን አንሰጥም በሚል ሌሊት 6 ሰዓት ላይ ነው መጥቶ እንደምታዩት እቺ መቃኞ ቤተክርስቲያን የተተከለችው። 10 ሰዓት ላይ አልቆ ኪዳን ተጀመረ። ከዛ ቅዳሴ፣ ከዛ ከፍተኛ ዋጋ ከፍሎ መቃኞ ቤተክርስቲያንን ከዚህ ትንሽ ከፍ ባለ ደረጃ መስራት ችለናል። ከዛ ያው እነዚህ ሁሉ ነገሮች ከተደረጉ በኋላ በ25 ለ26 ከመንግስት ጋር በነበሩ ባለመግባባቶች ቤተክርስቲያኑ መፍረስ አለበት የሚል ከፍተኛ ተቃውሞ ተነስቶብን ነበር። እንደምታዩት ይሄ ቦታ በዚህኛው በኩል ቦሌ መድኃኔዓለም አለ፣ በዚህኛው በኩል ኡራኤል ቤተክርስቲያን አለ፣ በዚህ በኩል ደግሞ የካ ሚካኤል አለ፣ በዛ በኩል ቅዱስ እግዚአብሔር አብና በዚህ በኩል እመቤታችን ገርጂ ማርያም አለችና ይሄ ቦታ በጣም ማዕከል ነው። የ5 ቤተክርስቲያኖች የሚያማክል ማዕከል ቦታ ነውና ምእመን በጣም ተቸግሮ ነበር በዚህ አካባቢ ለማስቀደስም ቤተክርስቲያንም ለመሳለምም። እናቶች አባቶች ትልልቅ በዊልቸር የሚሄዱ በክራንች የሚሄዱ ቤተክርስቲያን ቤታቸው የቀሩ አባቶች እናቶች ነበሩና የዚህ ቤተክርስቲያን መመስረት ለዚህ አካባቢ ህብረተሰብ በጣም ወሳኝነትና አስፈላጊ ነው በሚል ከመንግስት ጋር አንዳንድ ነገሮች አደረግን። ነገር ግን አለመግባባቶች ተፈጥሮ ከፍተኛ የሆነ ጸብ ተነሳና እዚህ ቦታ ላይ ወንድሞቻችንን በሰማዕትነት 2 ወንድሞቻችንን በሰማዕትነት ገበርን። ሌሎች ወደ 21 የሚቆጠሩ ከባድና ቀላል ጉዳቶችን አስተናግዷል። በወቅቱ ከፍተኛ ችግር በመፈጠሩ በወቅቱ የነበሩት ከንቲባ ታከለ ኡማ ካለው ከቤተ ክርስቲያን አካላት ጋርና ከኛም ጋር በመነጋገር ቦታው እንዲሰጠን ተደርጓልና እኛም ቦታው ከተሰጠን በኋላ ወደ ልማት ገብተናል። እቺ ቤተ ክርስቲያን ያው እንደሚታወቀው ቤተ ክርስቲያን የሁላችንም ናትና በመላው ዓለም ያሉ ኦርቶዶክሳውያን የራሳቸውን አስተዋጽኦ አድርገዋል። ለዚህም ደግሞ ምስጋናችንን እናቀርበናል፣ ደግመን እናመሰግናለን። ስለዚህ አሁን ወደ ልማት ከገባን በኋላ አንዳንድ ችግሮች ነበሩ እዚህ ቦታዎች ላይ። ቦታችን እንደምታዩት በጣም ትልቅ ነው። 16154 ካሬ ሜትር ነው ይሄ ቦታ። ይሄ ቦታ ላይ እዚህ ጋር በምትመለከቱት መንገድ 2 ወንዞች አሉ። አንደኛው ወንዝ ከዚህ ከ22 አካባቢ የሚመጣ ነው። አንደኛው ከየካ የሚመጣ ነው። ይሄ ቤተክርስቲያን 2 ወንዞች በዚህ ቤተክርስቲያን ግቢ ውስጥ ነው የሚያልፉትና አዲሱን ህንጻ ቤተክርስቲያን ለመስራት ከፍተኛ ችግር ሆኖብን የቆየው የነበረው ይሄ ወንዝ ነው። ስለዚህ ይሄንን ወንዝ በተወሰነ መልኩ ወደዚህ ለማስጠጋት
ስለፈለግን ያው ወንዙን አስጀመርን። አንደኛው በ22 በኩል ይሄ የምታዩት ወንዝ በ22 በኩል የሚመጣውን ወደዚህ ትንሽ ወደ አጥሩ ትንሽ ስፍት አድርገን በዛ በኩል ደግሞ የሚመጣውን ቀጥታ ተቀብለ ነው ይሄኛውን ወንዝ ከዛኛው ጋር እንዲገናኝ አድርገናል። አሁን እዚህ ጋር የምታዩት እዛ ጋር ያለው ቦታ እሱ ቦታ አሁን ቢያንስ ቤተክርስቲያን እንጀምራለን ብለን ያሰብነው ቦታ ነው። እዚህ ቦታ ላይ የኛ ሐሳባችን እቅዳችን እዚህ ቦታ ላይ ትልቅ ሁሉንም ምእመን የሚያሳትፍ ከ3500 እስከ 4000 ካሬ ሜትር የሚሸፍን ትልቅ ዘመኑን የሚያውጅ ሁሉም ህብረተሰብ የተሳተፈበት ሁሉም ኦርቶዶክሳውያን ሂስ የሰጠበት ትችት የሰጠበትን ትልቅ የሆነ በጣም ዘመናዊ እንዲሁም ፈጣን የሆነ ከሌሎች ቤተክርስቲያኖች ቆይታ እንግል የኛ በአጭር ጊዜ የሚጠናቀቅ ቤተክርስቲያን ለመስራት በታላቅ እቅድ ተነስተናልና ይሄ የምታዩት መቃኞ ቤተክርስቲያን ታቦታችን ከተመለሰልን በኋላ በ4 ወር ጊዜ ውስጥ ነው መላው ኦርቶዶክሳውያን ተባብረን እቺን ቤተክርስቲያን እንድትሰራ ያደረግነውና ይሄ ቤተክርስቲያን በ4 ወር ነው ያለቀው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ውድ ኦርቶዶክሳውያን በሀገር ውስጥና በውጭ ሀገር ያላችሁ ሁላችሁም ክርስቲያኖች ሰላም እግዚአብሔር ከእናንተ ጋር ይሁን። እንደምን ሰነበታችሁ? መምህር ብርሃነ ሕይወት አለሙ እባላለሁ። በአዲስ አበባ ሀገረ ስብከት በቦሌ ምዕራፈ ሰማዕት ወደብረ ብስራት ቅዱስ ገብርኤልና ቅድስት አርሴማ ቤተክርስቲያን የስብከተ ወንጌል ክፍል ኃላፊ ነኝ። ዛሬ ታላቅ መንፈሳዊ ጉባኤ በደብራችን የተዘጋጀ መሆኑን ላስታውቃችሁ እወዳለሁኝ። እንደሚታወቀው ይህ ታላቅ ደብር በደም የተመሰረተ 2 ወጣቶች ተሰውተውበት ብዙ ወጣቶች ቆስለውበት ፈቃደ እግዚአብሔር ሆኖ ዛሬ ብዙ ምእመናን በስተው ቆራቢያኑ፣ ህፃናቱ በሰንበት ትምህርት ቤትም በወጣቶች ጉባኤም እየተካሄደ ታላላቅ ጉባኤያት እየተዘጋጁ ያሉበት ታላቅ ቦታ ነው። ጉባኤውም እጅግ በጣም ለየት ባለ መልኩ እየተካሄደ ነው። እግዚአብሔር አምላካችን መልካም ፈቃዱ ሆኖ በዚህ በአብይ ጾም የ29 ልዩ ጉባኤ አዘጋጅተናል። ይኸውም ረቡዕ፣ አርብ፣ እሁድ በጠዋቱ መርሃ ግብር ማለት ነው። በረቡዕና የአርብ ጉባኤ ላይ ሻርፕ 11 ሰዓት ላይ የመሐረና ጸሎት ይጀመራል። ከዚያ ቀጥሎ የትምህርተ ወንጌልና የበገና ዝማሬ መርሃ ግብር ይካሄዳል። በዚህ መልኩ እንግዲህ ጾሙን እንደ እግዚአብሔር ፈቃድ እያሳለፍን ነው ያለነው። ይህ ማለት እንግዲህ ጾሙ 55 ቀን ነው፣ ጉባኤው 29 ቀን ነው ያዘጋጀ ነው። ይህ ማለት ጉባኤውን በቃለ እግዚአብሔር በዝማሬ በመንፈሳዊ አገልግሎት ነው የጾሙን አብላጫ ጊዜ ብዙውን ጊዜ ከጾሙ ግማሹን ማለት ከግማሽ በላይ የሚሆነውን በቃለ እግዚአብሔር በትምህርተ ወንጌል ነው የምናስተላልፈው ማለት ነው። አሁንም ደግሞ በ18 በ19 በ20 ለ3 ቀን ከዚህ ከ29ኙ ጉባኤ ቀናት በተጨማሪ ለየት ባለ መልኩ ተዘጋጅቷል። በ18 ልዩ የበገና ዝማሬ ከ10 ሰዓት ጀምሮ የበገና ምሽት በጣም ብዙ ዘማሪያን ብዙ የበገና ዘማሪያን ጸጋው የበዛላቸው የተወደዱ ዘማሪያን በንስሐ ዝማሬ የሚያገለግሉበት ብዙ ጸጋ ሀብት ያላቸው የቤተ ክርስቲያን ልጆች የሚገኙበት ታላቅ ዕለት ተዘጋጅቷልና ታላቅ የጉባኤ ዕለት ተዘጋጅቷልና በዚያ ቀን በቦታው ተገኝታችሁ እንድትባረኩ በረከት እንድትወስዱ ለማለት ያህል ነው። የ18ቱ የበገና ምሽት ነው። በ19 ደግሞ በ19ና በ20 ሙሉ ቀን እዚህ ነው ቤተ ክርስቲያን ላይ የምንውለው። ቤተ ክርስቲያናችን ታላቅ መንፈሳዊ አገልግሎት የሚካሄድበት ሁላችንም ከበረከቱ የምንሳተፍበት ትልቅ የመንፈሳዊ በረከት የምናገኝበት ባዛር ተዘጋጅቷል። የዚህ አገልግሎት እንግዲህ ዋናውና ትልቁ ቁም ነገር በቤተ ክርስቲያናችን እየተካሄደ ላለው ልማት የሚውል ነው። ቤተ ክርስቲያናችንን ታላቁን ካቴድራል ለመጀመር መካከል ላይ አቋርጦ መሀል ለመሀል አቋርጦ የሚሄድ ወንዝ ስላለ እሱን መቀየስ አስፈላጊ ሆኖ ስለተገኘ ይህንን ለማስጨረስ ደግሞ ይህንን ጉባኤ አዘጋጅተናል። ይህንን ወንዝ ስትመለከቱት ሁላቸውም በሀገር ውስጥ በውጭ ሀገር የምትኖሩ ክርስቲያኖች
ከአካባቢው ተሰብስቦ የሚመጣ ቆሻሻ የሚሄድበት ነው። በጣም ብዙ ምእመናን ደግሞ ያስቀድሳሉ። ህፃናቱ እዚህ ላይ ነው የአብነት ትምህርት እየተማሩ በሰንበት ትምህርት ቤት እያገለገሉ የሚውሉት። ቆራቢያኑ ሁሉ ከአንድ ሰዓት በላይ የህፃናት እሁድ እሁድ የሚቆርቡ ቆራቢያን ከአንድ ሰዓት በላይ ይወስዳል። እጅግ በጣም ምእመናኑ በዝተውልናል፣ እግዚአብሔር ይመስገን። በዚህ ሰዓት ግን የወንዙ ሽታ ጠረኑ ህፃናቱንም ምእመናኑንም እያሳመመ እጅግ በጣም ከባድ ስለሆነ ይህንን አስወግደን ታላቁን ቤተክርስቲያናችን ካቴድራሉን ለመስራት ቅድመ ዝግጅት እያደረግን ስለሆነ በሀገር ውጭና በውስጥ ሀገር ያላችሁ ተሳትፎ እንድታደርጉ መንፈሳዊ እጆቻችሁን እንድትዘረጉ ለማሳሰብ ያህል ነውና በ18 በ19 በ20 በረከትን የምናፍስበት ጾማችንን ውጤታማ እንዲሆን የምናደርግበት ታላቅ መንፈሳዊ ጉባኤ አዘጋጅተናል። ቅድመ ዝግጅት በማድረግ በዚህ ቦታ ተገኝታችሁ የመንፈሳዊ በረከት ተሳታፊዎች እንድትሆኑ ለማሳሰብ እንወዳለን። ደቂቅ ንዑ ፈሪሃ እግዚአብሔር ማህርክሙ፣ ልጆች ኑ ፈሪሃ እግዚአብሔርን አስተምራችኋለሁ ብሎ ነቢየ እግዚአብሔር ቅዱስ ዳዊት እንደነገረን እንዳስተማረን ፈሪሃ እግዚአብሔርን የምንማርባት ቅድስናን ንጽህናን የምንላበስባት ይህንን ክፉ ዘመን በጾም በጸሎት ተወስነን የምናልፍባት እናታችን ቅድስት ቤተ ክርስቲያን ናትና የክፉ ቀን መሸሸጊያችን አምባ መጠጊያችን ብናለቅስ መጥተን ብናነባ እንባችን የምትታበስባት ይህች ቅድስት ቤተ ክርስቲያን ናትና ክርስቲያኖች ሁላችሁም በዚህ ዕለት በዚህ ቦታ ተገኝታችሁ የበረከቱን ስራ በጋራ እንድንሰራ ለማሳሰብ እወዳለሁ። በዚህ ቦታ ላይ ታላላቅ ታምራት እየተደረጉ ይገኛሉ። በቅዱስ ገብርኤልና በቅድስት አርሴማ ቤተ ክርስቲያን በጸበሉ የቅድስት አርሴማ ጸበል አለ፣ የቅዱስ ገብርኤል ጸበል አለ። ካንሰር እየተፈወሰ ጨጓራ በሽታ እየዳነ ኃይለ አጋንንት ሁሉ እየጠፋ ያለበት ትልቅ ታምራዊ ቦታ እንደመሆኑ መጠን በደም የተመሰረተውን ዓለም ያወቀውን ይህንን ቤተ ክርስቲያን ክብሩን ጠብቀን ከፍ ማድረግ ስላለብን ሁላችሁም በዚያ ዕለት እንድትገኙ ለማሳሰብ እወዳለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም ሁኑ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም ያላችሁ ኦርቶዶክሳውያን በሀገር ውስጥም ከሀገር ውጭም እኔ ርዕሰ መዘምራን እስጢፋኖስ ሳሌ ወይ በቅጥል ስሜ ቄሴ ይባላለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት የቦሌ ምዕራፈ ሰማዕታት ወደብረ ብስራት ቅዱስ ገብርኤልና ቅድስት አርሴማ አብያተ ክርስቲያናት የስብከተ ወንጌል ክፍል ዋና ጸሐፊ ነኝ። እንደምታዩት ይሄ ቦታ በእግዚአብሔር ቸርነት በእግዚአብሔር ሐሳብ የተመሰረተ ቦታ ነው። የዛሬ 6 ዓመት ብፁዕ ቅዱስ አቡነ ማትያስ ፓትርያርክ ዘኢትዮጵያ በዚህ ቦታ ከብፁዓን አበው ሊቃነ ጳጳሳት ጋር መጥተው መሰረት ድንጋይ አኑረውልን የቤተ ክርስቲያኑን መጀመር በይፋ አውጀውልን ነው አገልግሎቱ የተጀመረው። እንደምታዩት በሁለት ወጣቶች ሰማዕት ሆነው ሌሎችም ደግሞ አካለ ስንኩል የሆኑ ወንድሞች አሁን በሕይወት ያሉ ወንድሞች አሉ። ሁለቱ ሰማዕታት ግን ለቤተ ክርስቲያን ዋጋ ከፍለው በእነሱ አማካኝነት ነው የቦታ የተመሰረተው። እንደምታውቁት እንግዲህ ብዙ ወንድሞች ዋጋ የከፈሉበት ቦታ ነው። ለምን ቢባል የዚህ አካባቢ አጥቢያ ምእመናን ከዚህ ቦሌ ደብረ ሰላም መድኃኔዓለም ለመሄድ አዛውንት እናቶች አሉ፣ አካለ ስንኩላን አሉ፣ ህፃናት አሉና በእግር ረጅም መንገድ ነበር የሚሄዱት። በጀርባ በኩል ደግሞ ያሉት በዚህ በጓሮ በር በኩል ያሉት በደብረ ሰዓል የካ ቅዱስ ሚካኤል ቤተክርስቲያን ይሄዱ ነበር መንፈሳዊ አገልግሎት የሚያከናውኑት አምልኮተ እግዚአብሔራቸውን ይፈጽሙትና በእግዚአብሔር ቸርነት ነው ያልኳችሁ። ይሄ ቦታ እዚህ ቦታ ሲመጣ ህዝቡ በጣም በደስታ የራሳችን ቤተክርስቲያን የምናመልክበት ክርስትና የምንነሳበት ስጋው ደግሞ የምንቀበልበት ቦታ ያስፈልገናል በማለት በታላቅ ዋጋ ተከፍሎ ሁለት ወንድሞቻችን በህይወት አተን እንግዲህ አሁን የቅዱስ ገብርኤልና የቅድስት አርሴማ ጽላት በዚህ ቦታ አለ። እንደምታዩት ቦታው በጣም ሰፊ ነው። ዘርፈ ብዙ ስራዎች ያሉት ነው። መንፈሳዊ አገልግሎቱ እየተከናወነ ነው። ግን ይሄ የወንዙ ጉዳይ በጣም አሳሳቢ ነው። ሽታ አለው። ህፃናት ልጆች መጥተው እዚህ ቦታ ሲመጡ ሰንበት ተማሪዎች ብዙ ጊዜ በጉንፋን ይጠቃሉ እና በጣም አስቸጋሪ ነው። አዛውንት እናት አባቶቻችን ራሱ አሁን እየቀነሱብን ነው። ወንዙ እግዚአብሔር ጠብቆን ነው። የዛሬ ሳምንት ድልድዩ ተሰብሮ እዛ ጋር ብዙ ካህናትም ምእመናንም ተጎድተውብን ነበር። እግዚአብሔር ያው አሳልፎ አልሰጠንም። ያው ከፍተኛ ጉዳት የደረሰበት ሰው ባይኖርም በወቅቱ ያው ወደ ሕክምና ቦታ ወስደው እርዳታ ተደርጎላቸዋል።
አሁን በመላ ዓለም ያላቸው ኦርቶዶክሳውያን እኔም እዚህ ቦታ ነው የምሰራው፣ እዚህ ቦታ ነው የማገለግለው። ይሄ ቤተክርስቲያን በጣም ድጋፍ የሚያስፈልገው ቦታ። የወንዙ ጠረን ከዛ ከየካ ጫካ መጥቶ በዚህ ነው የሚያልፈው። በዚህ በቤተልሔሙ ግርጌ ነው የወንዙ እንዳለ። በጣም አጸያፊ ነገር ነው። በጣም ይሸታል፣ ሽታ አለው። ውሃው በጣም እንደሌላ አካባቢ ወንዝ እንኳን ንጹህ አይደለም፣ የተመረዘ ውሃ ነው። ይህንን ለመስራት እንግዲህ 1 ዓመት ከምናምን ቤተክርስቲያኒቷ በራሷ አቅም ከአካውንት ላይ እንዲሁም ምእመናንን በማስተባበር በስብከተ ወንጌል ይሄ ስራ ተሰርቷል። እንደምታዩት የበላይ አካል መንግስት ከዚህ በፊት ክቡር ከንቲባ ታከለ እኛ እንሰራዋለን ብለው ነበር። በአጋጣሚ እሳቸው ያው ወደ ሌላ ስልጣን ሲሸጋገሩ ይሄ ቦታ አስተዋይ ስላጣ ቤተክርስቲያኗ በሚመለከተው አካላት ብታሳውቅም መልስ ስላጣች ያው ስራውን ከጀመርን የወንዙን ድልደላ 1 ዓመት ሆኖናል። አሁን ደግሞ በጣም የሚያጓጓው ለመድፈን ከጫፍ ደርሰናል። ቢያንስ 80 እና 70% ተሰርቷል። የቀረው 30% ነው። ይሄንን ደግሞ ለማሟላት አሁን ከፊታችን የበልግ ዝናብ አለ፣ ክረምት አለና ዝናቡ ደግሞ የሚመጣ ከሆነ የተሰራውን ስራ እንደገና ወደ ኪሳራ ይከተናል። አስቸጋሪ ጊዜያትን ነው የምናሳልፈው። ምእመናን በጣም ብዙ ወጣቶች፣ ብዙ አዛውንት፣ ብዙ ህጻናት ያሉበት ብዙ ምእመናን ያሉበት አካባቢ እንደመሆኑ መጠን የምእመናንን ፍላጎት ማሟላት አልቻለምና በዚህ ሚዲያ የምትከታተሉ የቤተክርስቲያን ልጆች እዚህ መጥተው በጉባኤ በተለያየ ነገር እያገዙ ነው ሚዲያዎቹና ይህንን ስታዩ ግን ሁላችሁም እግዚአብሔር በሚያውቀው በደብሮ አካውንት ከስራ አለ ያቅማችሁ እንድታረጉልን በቅዱስ ገብርኤል በቅድስት አርሴማ ስም ጠይቃለን። የሚታይ ነገር ነው። የካህናት መኖሪያ እንደምታዩት ለሊትም ቀንም እግዚአብሔርን እያገለገሉ በጸሎት እየተጉ እኛ ለሀገር ሲጸሉ የሚያድሩ አባቶች ያሉበት ማረፊያ በጣም ነው የሚያሳዝነው። ለምን ይባል እነሱም አባቶቻችንም የደብሩ ካህናትም ቅድሚያ ለወንዙ ልማት በመስጠት ከደሞዛቸው ከንስሐ ልጅ በማስተባበር ትልቅ ስራ እየሰሩ ነው ያሉትና ያው ሚዲያ አይናችሁ ምስክር ነው፣ አይታችኋል። በጣም አስቸጋሪ ወንዝ ነው ያለው ከጸበሉ ጀምሮ። ከዛ ጸበሉ በጣም ፈዋሽ ነው። በዚህ አጋጣሚ ከጸበሉ ጀምሮ ይመጣና ወንዙ ይህን ይዞ ነው ወደ 24ን አልፎ ወደ ገርጂ የሚገባውና በእውነት ኦርቶዶክሳውያን እስከዛሬ እንደምታደርጉልን ሁሉ ይህንን ወንዝ ጨርሰን ሁለቱ ሰማዕታት ያረፉበት ቦታ ነው። ቤተሰቦቻቸውም እዚህ ከኛ ጋር አብረው እያገለግሉ ነው ያሉት። በአጠቃላይ በዚህ በ22 ቀበሌ በ24 ቀበሌ በቦሌ አካባቢ ተወልዳችሁ ያደጋችሁ በመገናኛ በ22 ኦርቶዶክሳውያን በአጠቃላይ በመላው ዓለም ያላችሁ በካናዳ፣ በአሜሪካ፣ በአፍሪካ፣ በሳውዝ አፍሪካ፣ በተባበሩት አረብ ኤሚሬት ምእመናን በአጠቃላይ በእስራኤል ያላችሁ ወገኖቻችን ይህንን ወንዝ ቶሎ ጨርሰን ወደሚቀጥለው የቤተክርስቲያን ስራ እንድንገባ በታላቅ ትሕትና እንዳገልጋይነቴ በታላቅ ፍቅር በወንድምነት በታናሽነት እንጠይቃችኋለን።